ሁሌም ኮምፒውተር ጋር ስንጠቀም አንዱ የሚገጥመን ችግር እንግዲህ የኮምፒውተሩ ፍጥነት ጉዳይ ነው። ስራችንን በትክክል እንዳንሰራ የኮምፒውተሩ ፍጥነት ጉዳይ ሊሚት ያደርገናል ወይም ደግሞ በጣም ያማርረናል አንዳንዴ። እስኪ ዛሬ የኮምፒውተራችሁን ፍጥነት በደንብ አድርጋችሁ ማሻሻል የምትችሉባቸውን 5 መንገዶችን ላሳያችሁ። እነዚህ መንገዶች አሁን ካለበት ደረጃ ኮምፒውተራችሁን በደንብ አድርገው ቡስት ማድረግ የሚችሉ ወይም ደግሞ ፍጥነቱን ማሻሻል የሚችሉ ቆንጆ ብዬ የማስባቸው መንገዶች ናቸው። ስለዚህ እነዚህን ቀጥዬ የማሳያችሁን 5 መንገዶችን በትክክል አፕላይ የምታደርጉ ከሆነ ኮምፒውተራችሁ ፍጥነቱ በደንብ የሚሻሻል ይሆናል። ቪዲዮውን ላይክ እያደረጋችሁ ጀምሮ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በእርግጠኝነት የምትጠቀሙበት ቻናል ነው። ስለ ቴክኖሎጂ፣ ስለ ተለያዩ ኤሌክትሮኒክስ ጥገና ትምህርቶች፣ የተለያዩ ቴክኖሎጂ ቲፖች ወደ እናንተ የሚደርሱበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ በእርግጠኝነት ተጠቃሚ ነው የምትሆኑት። አሁን በቀጥታ ወደ ቪዲዮ አልፋለሁ። 5 መንገዶች ስቴፕ ባይ ስቴፕ የማሳያችሁ ይሆናል። መልካም ቆይታ። የመጀመሪያው መንገድ የሚሆነው ጋይስ ዲሴብሊንግ ስታርታፕ አፕሊኬሽንስ ነው። ያ ማለት እንግዲህ በራሳቸው የሚጀምሩ በራሳቸው የሚከፍቱ አፕሊኬሽኖችን ዲሴብል ማድረግ ነው። ስለዚህ ስታርታፕ አፕሊኬሽኖቻችንን ዲሴብል ለማድረግ በቀጥታ የምናደርገው ወደ ኮምፒውተራችን ታስክ ማናጀር መግባት ነው። ሰርች ጋር ሄዳችሁ ታስክ ማናጀር ብላችሁ መጻፍ ትችላላችሁ። ይሄን ያመጣላችኋል። ወይም ደግሞ ከታስክ ባር ጋር ራይት ክሊክ አድርጋችሁ መክፈት ይቻላል። ስለዚህ እቺን ነገር አንዴ ታስነሳላችሁ ታስክ ማናጀራችሁን። በመቀጠል እንደዚህ አይነት ዊንዶ ያመጣል ማለት ነው። እንግዲህ ይሄ ለዊንዶ 10 ለዊንዶ 11ም ሊያገለግል ይችላል። ዊንዶ 10 ከሆነ እዚህ ከላይ ጋር ተደርድረው የምታገኟቸው እነዚህ ነገሮች እዚህ ጋር ደግሞ ከግራ በኩል እንደዚህ ታገኟቸዋላችሁ ማለት ነው። ስለዚህ እዚህ ጋር ፐርፎርማንስ የሚል አለ፣ አፕ ሂስትሪ የሚል አለ፣ ስታርታፕ አፕ የሚል አለ፣ ዩዘር የሚል አለ። የተለያዩ አማራጮች አሉ። እናንተ የምትገቡት በቀጥታ ስታርታፕ አፕስ የሚለው አለ። እሱ ጋር ትሄዳላችሁ ማለት ነው። እዚህ ጋር ስትገቡ እንግዲህ እዚህ ጋር የተዘረዘሩት ስታርታፕ አፕሊኬሽኖች በራሳቸው የሚጀምሩ ወይም ደግሞ ኤኔብል የሆኑ ናቸው። ይሄ እንግዲህ ኮምፒውተሩ ሲጀምር በተለይ ሲነሳ ወይም ደግሞ ሲከፍት በጣም ስሎ እንዲሆን ያደርጉታል ማለት ነው። ስለዚህ እነዚህን ነገሮችን አውቶማቲካሊ ዲሴብል ማድረግ ነው። ሁሉንም ዲሴብል ታደርጉታላችሁ ማለት ነው። ስለዚህ ይሄን አንድ አፕሊኬሽን ከዚህ ትመርጡና እዚህ ጫፍ ላይ ከቀኝ በኩል ማለት ነው ዲሴብል የምትላለች እሷን ትነካላችሁ። የሁሉንም እንደዚህ እያደረጋችሁ ኢኔብል የሆኑትን በሙሉ ማለት ነው እንደዚህ ትዘጋላችሁ ማለት ነው። ዲሴብል ታደርጋላችሁ ሁሉንም። እዚህ ጋር እንደምታዩት ኢኔብል ሆኗል ሁሉም። ስለዚህ እናንተ ዲሴብል ታደርጉታላችሁ ማለት ነው። ስለዚህ ይሄ አንደኛው መንገድ ነው። ይሄንን ነገር አፕላይ አድርጉት፣ በደንብ ለውጥ ታዩበታላችሁ በእርግጠኝነት። በተለይ ደግሞ ሲከፍት ለሚዘገይ ፒሲ ማለት ነው። አሁን በቀጥታ ወደ ሁለተኛው ሜተድ አልፋለሁ። ሁለተኛውን መንገድ ላሳያችሁ። ሁለተኛው መንገድ ደግሞ ቴምፖራሪ ፋይሎችን ዲሊት ማድረግ ወይም ደግሞ ሪሙቭ ማድረግ ነው ከኮምፒውተራችን ላይ የሚሆነው። ኮምፒውተራችን ጋር እንግዲህ ቴምፖራሪ ፋይል ሲበዛ ኮምፒውተራችን በደንብ ፈጣን እንዳይሆን ያደርጋል። ይሄንን ደግሞ ሪሙቭ ማድረግ አለብን ማለት ነው። ስለዚህ ይሄን ለማድረግ በቀጥታ የምትገቡት ከኪቦርዳችሁ ጋር ዊንዶ ምልክት እና አርን ትነካላችሁ። ይሄን ካረጋችሁ በኋላ ቴምፕ ብላችሁ መጻፍ ነው። እዚህ ጋር ቴምፕ ብላችሁ አንደኛ ይሄን ትጽፋላችሁ። ቴምፕ ካላችሁ በኋላ ኦኬ የሚል አለ፣ እሱን ትነካላችሁ። እንደዚህ ስትነኩ እዚህ ጋር የሚመጡ ዳምፕ ፋይሎች አሉ ማለት ነው። እነዚህ ቴምፖራሪ ፋይሎች ናቸው። ኮምፒውተሩን ቢዚ እንዲሆን ያደርጉታል። ስለዚህ እነዚህን ሁሉንም ትመርጡና ሽፍት ይዛችሁ ዲሌት አድርጉት። ፐርማነንትሊ ዲሌት እንዲሆን ማለት ነው። ከዛ በኋላ የስ ምትላለች። ይሄው ፐርማነንት ዲሌት አደረኩት። ይሄ እንግዲህ ቴምፖራሪ ፋይል የምናጠፋበት አንደኛው መንገድ ነው። ሁለተኛ ቴምፖራሪ ፋይል የምናጠፋበት መንገድ ደግሞ እንግዲህ አሁንም ዊንዶ ምልክትና አር ትነኩና ይሄን ከታች ማስቀምጥላችሁን ጽሁፍ በትክክል ታስገባላችሁ። ፐርሰንት ምልክት ታደርጋላችሁ። ከዛ በኋላ ቴምፕ ብላችሁ መጻፍ፣ አሁንም ፐርሰንት መዝጋት። ከዛ በኋላ ኢንተር ትሉታላችሁ። ልክ እንደዚህ ብዙ ያመጣል ማለት ነው። እናንተ እስካሁን ይሄን ነገር አድርጋችሁ ማታውቁ ከሆነ በጣም ብዙ ፋይሎችን ሊያመጣላችሁ ይችላል። ስለዚህ ሁሉንም ኮንትሮል ፕላስ ኤ ነክታችሁ ሴሌክት ኦል ማድረግ ነው። ከዛ በኋላ ሽፍት ይዛችሁ እንደቀድሙ ዲሊት ታደርጉታላችሁ። እዚህ ጋር ዲሊት አደረኩት ሁሉንም። እዚህ ጋር ቴምፖራሪ ፋይሎችን ይሄው ወደ 4 ጂቢ አሁን እዚህ ጋር ያሳየኛል። ይሄን ክሊን አደረግኩት ማለት ነው። ይሄ እንግዲህ ሁለት ጥቅም አለው። ስፔሳችሁን ወይ ደግሞ ስቶሬጃችሁን ፍሪ ያደርግላችኋል። ሁለተኛ ደግሞ ፍጥነቱን ያሻሽልላችኋል ማለት ነው። ሶስተኛው ቴምፖራሪ ፋይል የምናጠፋበት መንገድ ደግሞ በድጋሚ አሁንም ዊንዶ ምልክትና አር መንካት። ከዛ በኋላ እዚህ ሰርች ባር ጋር ፕሪፌች ብላችሁ ትጽፋላችሁ። ፕሪፌች ብላችሁ መጻፍ። ያው እዚህ ጋር የምጽፍላችሁን ስክሪን ጋር ማስቀምጥላችሁን ጽሁፍ በትክክል ጻፉት፣ ስፔል እንዳትሳሳቱ። ከዛ በኋላ ኦኬ ያድርጉት። ይሄንም ስታደርጉ አሁንም በጣም ብዙ ቴምፖራሪ ፋይሎች እንደዚህ ያመጣላችኋል። አሁንም ሁሉንም ትመርጡና ኮንትሮል ኤ ነክታችሁ ከዛ በኋላ ሽፍት ይዛችሁ ዲሊት ማድረግ ነው። ላይክ እንደዚህ ዲሊት ያደርግላችኋል። አሁን በቀጥታ ወደ ሶስተኛው መንገድ አልፋለሁ ማለት ነው። ቪዲዮውን ግን ላይክ ያላደረጋችሁ እስካሁን ቪዲዮውን ላይክ አድርጉ። ሰብስክራይብ ያላደረጋችሁም ደግሞ 2 ሰከንድ ልስጣችሁ ሰብስክራይብ አድርጉ ማለት ነው። ሶስተኛው መንገድ ደግሞ ተርን ኦፍ ቪዥዋል ኢፌክት ነው። የኮምፒውተራችን ጋር ያሉትን ቪዥዋል ኢፌክቶችን ተርን ኦፍ በማድረግ ኮምፒውተራችን ፈጣን እንዲሆን ማድረግ እንችላለን። ይሄንን ለማድረግ በቀጥታ አሁንም ወደ ራን ኮማንድ ነው የምንሄደው። ዊንዶ ምልክት ኤንድ አር
ቅድም እንዳደረግነው ማለት ነው። ከዛ በኋላ እዚህ ጋር ማስገባውን ጽሁፍ ወይ ደግሞ ስክሪን ጋር የምታዩትን ጽሁፍ አስገቡት። sysdm.cpl ይላል። እችን ነገር አስገቧት። ከዛ በኋላ ኦኬ በሉት። እዚህ ጋር ከመጣችሁ በኋላ እንግዲህ የተለያዩ የተዘረዘሩ ነገሮችን እዚህ ጋር ታገኛላችሁ። እንደዚህ ታገኛላችሁ። ስለዚህ ኮምፒውተር ኔም፣ ሃርድዌር፣ አድቫንስድ የሚል ነገር አለ። አድቫንስድ ጋር ትገባላችሁ እናንተ። ከዛ ፐርፎርማንስ የሚል አለ እዚች ጋር። ፐርፎርማንስ የምትለው ውስጥ ሴቲንግ የምትላለች። ሴቲንግን ትነካላችሁ። ከዚህ በኋላ እዚህ ጋር የተለያዩ አማራጮች አሉ። ሌት ዊንዶውስ ቹዝ ዋትስ ቤስት ፎር ማይ ኮምፒውተር የሚል አለ። አጀስት ፎር ቤስት አፒራንስ፣ ቤስት ፐርፎርማንስ ምናምን ይላል። ስለዚህ ምንድነው እኛ የምንፈልገው እንግዲህ ፐርፎርማንሱ እንዲሻሻል ስለሆነ እዚች ታች ጋር ሶስተኛ ጋር ያለችዋን አጀስት ፎር ቤስት ፐርፎርማንስ የምትለዋን ነገር ትነኩና አፕላይ ትሉታላችሁ ማለት ነው። ሶ ይሄን ካደረጋችሁ በኋላ በቀጥታ ኦኬ ማለት ይቻላል አይና። ስለዚህ ይሄ ደግሞ ሶስተኛው መንገድ ኮምፒውተራችሁን ፈጣን የምታደርጉበት መንገድ ነው። አሁን በቀጥታ ወደ አራተኛው ልለፍ። ስለዚህ አራተኛው መንገድ ደግሞ ጋይስ ፓወር ፕላናችንን ወደ ሃይ ፐርፎርማንስ ሞድ መቀየር ነው። እንግዲህ በቀጥታ ወደ ኮንትሮል ፓኔል ሂደን ፓወር ሞዱን ወደ ሃይ ፐርፎርማንስ እንቀይራለን ማለት ነው። ይሄን ለማድረግ እንግዲህ አሁን የማደርገውን ስቴፕ ተከተሉ። በቀጥታ ወደ ኮንትሮል ፓኔል ትገባላችሁ። ኮንትሮል ፓኔል ለማግኘት እዚች ጋር ሰርች ባር ጋር ኮንትሮል ፓኔል ብላችሁ መጻፍ ይቻላል። እዚህ ጋር ይመጣላችኋል፣ እንደዚህ ይመጣላችኋል። እሷን መንካት አንዴ። ከዛ ይሄ ኮንትሮል ፓኔል ዊንዶውስ ይከፍትላችሁ። ይሄንን ፓወር ፕላን የሚለውን ነገር በቀጥታ ፓወር ኦፕሽን የሚለው ነገር በቀጥታ እንዲመጣላችሁ እቺ ቪው ትላለች። እዚህ ጋር ካቴጎሪ የምትለውን ወደ ላርጅ አይከን ቀይሯት። ከዛ በኋላ እዚህ ጋር ፓወር ኦፕሽን የምትላለች፣ ይሄው ከግራ በኩል እዚህ ጋር ፓወር ኦፕሽን የምትላለች፣ እሷን አንዴ መንካት። ከዛ በኋላ አሁን ያለው ባላንስድ ነው፣ ያው ሪኮመንድድ ይላል። ከዛ በኋላ እኛ ምንድነው የምናደርገው ክሬት ፓወር ፕላን እንላለን። እዚች ጋር ክሬት ፓወር ፕላን የምትላለች፣ እሷን መንካት። ከዛ በኋላ ይሄንን ወደ ሃይ ፐርፎርማንስ ተቀይሩታላችሁ፣ ማለት ሪኮመንድድ የሚለው ወደ ሃይ ፐርፎርማንስ ተቀይሩታላችሁ። ከዛ በኋላ እዚች ጋር ፕላን ኔሙን መቀየር ይቻላል። ለምሳሌ ሃይ ፐርፎርማንስ ብላችሁ መጻፍ ትችላላችሁ። ከዛ በኋላ እዚህ ጋር ኔክስት ትሉታላችሁ። ከዛ በኋላ ይሄንን እዚች ጋር ይሄው የራሳችሁን ክሬት አድርጓላችኋል ማለት ነው፣ አዲስ ፓወር ፕላን። ሶ እዚህ ጋር ክሬት እንለዋለን ማለት ነው። ስለዚህ ይሄም አራተኛው ኮምፒውተራችሁን ፈጣን የምታደርጉበት መንገድ ነው። እስካሁን ላይክ ያላደረጋችሁ ቪዲዮውን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ ጋይስ። ወደ መጨረሻው ሄዳለሁ። አምስተኛው ደግሞ እንግዲህ ኮምፒውተራችሁን ፈጣን የምታደርጉበት መንገድ አንዩዝድ አፕሊኬሽኖች ካሉ እነሱን አንኢንስታል ማድረግ ነው። እንግዲህ ብዙ ሰው የሚጠቀምበትንም የማይጠቀምበትንም አፕሊኬሽን ጭኖ ኮምፒውተሩን ቢዚ ያደርጋል። ይሄ ግን አስፈላጊ አይደለም። እናንተ የምትጠቀሙባቸው አፕሊኬሽኖች ካልሆኑ በስተቀር ኮምፒውተራችሁ ጋር ምንም አይሰሩ። በተለይ ደግሞ እንግዲህ ዴስክቶፕ ጋር በጣም ብዙ ሰው ፋይል ያስቀምጣል። በጣም ክራውድ ይሆናል። ማናያቸው ዞር ብለን አይተናቸው ማናቃችሁ ብዙ ፋይሎች፣ ብዙ አፕሊኬሽኖች ይኖራሉ። እነሱን ገብታችሁ ፋይልም ካለ አላስፈላጊ ከሆነ ዲሌት ማድረግ፣ ካልሆነ ደግሞ አፕሊኬሽንም ከሆነ አፕሊኬሽኑን ማንጠቀምበት ከሆነ አንኢንስታል ማድረግ ነው። ስለዚህ እንዴት ነው አንኢንስታል ማድረግ የምንችለው አፕሊኬሽኖችን የሚለውን ነገር ደግሞ ላሳያችሁ። ይሄን ለማድረግ በቀጥታ አሁንም ወደ ኮንትሮል ፓኔል ነው የምንገባው። እንግዲህ ኮንትሮል ፓኔል ከሄዳችሁ በኋላ ልክ እንደዚህ ይከፍትላችኋል። ከከፈተ በኋላ እዚህ ጋር ፕሮግራም ምትላለች። ፕሮግራም ከሚለው ውስጥ አንኢንስታል ፕሮግራም ምትላለች። እሷን አንዴ ንኳት። እዚህ ጋር አሁን እዚህ ኮምፒውተር ጋር የተጫኑ አፕሊኬሽኖች ወይ ደግሞ ሶፍትዌሮችን ያመጣልኛል ማለት ነው። ስለዚህ አሁን እዚህ ከዚህ ውስጥ ብዙ ቦታ የያዘ ብዙ ሳይዝ ብዙ ስቶሬጅ የያዘብኝ ነገር ግን ማልጠቀምበት አፕሊኬሽን ካለ ከዚህ ውስጥ አንዱን እንደዚህ ትመርጡና ከመረጣችሁ በኋላ አንኢንስታል የምትላለች አንኢንስታል ትሉታላችሁ ማለት ነው። ስለዚህ ይሄ በቀጥታ ከኮምፒውተሩ ላይ አፕሊኬሽኑን ሪሙቭ ያደርጋል ማለት ነው። አንዳንድ ሰው ከዴስክቶፕ ጋር የአፕሊኬሽኑን ሾርትከት ዲሌት በማድረግ ብቻ ማጥፋት የምችል ይመስለውና ዲሌት ብሎ ያስቀምጠዋል። ግን ትክክለኛው መንገድ አንኢንስታል ማድረግ ስለሆነ ይሄን መንገድ ተጠቅማችሁ አንኢንስታል አድርጉት ማለት ነው። ሶ እንደተመለከታችሁት የተከበራችሁ የዩቲዩብ ቻናል ቤተሰቦች እነዚህ 5 መንገዶች በጣም ጠቃሚና ኮምፒውተራችሁን ፈጣን ለማድረግ ብያሰብኳቸው የመጀመሪያ ክፍል ላይ ያቀርብኩላችሁ 5 መንገዶች ናቸው። በቀጣይ ደግሞ በፓርት 2 ሌላ 5 መንገዶችን ተጨማሪ ማለት ነው ይዤላችሁ የሚመጣ ይሆናል። ቪዲዮ ጠቃሚ ሆኖ እንዳገኛችሁት ወይም ደግሞ በጣም ሊጠቅማችሁ የሚችል ቪዲዮ እንደሆነ በጣም ተስፋ አደርጋለሁ። ይሄን ቻናል ሰብስክራይብ ማድረግ ቤተሰብ መሆን እንዳይረሳ። ቪዲዮ ላይክ ያላደረጋችሁ ላይክ አድርጋችሁ ቻናሉን ሰፖርት አድርጉት፣ ለሌሎችም ደግሞ እንዲደርስ አድርጉ ማለት ነው። በእንደዚህ አይነት ቪዲዮም ሁሌም የምታገኙኝ ይሆናል። ይመቻችሁ።